የእግዚአብሔር ስም የተባረከ ይሁን። ከእግዚአብሔር ቃል ላይ አንድ ቦታ አነባለሁ። ዮሐንስ ወንጌል ምዕራፍ 4 ከ1 እስከ 15 ያለውን ቃል አነባለሁኝ። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከምሆን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስ መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። እግዚአብሔር ሆይ እናመሰግንሃለን። አንተ ድንቅ አምላክ፣ አንተ ቸር አምላክ፣ በቸርነት እንደገና አዲስ ቀን አይተን በአንተ ፊት ለመቀመጥ አንተን ለመፈለግ እድል ፈንታ ስለሆነልን እናመሰግንሃለን። ክብር ምስጋና ለአንተ ይሁን ጌታ ሆይ። አሁን ደግሞ በዚህ ቃል እንድትናገረን፣ ዓይኖቻችን እንዲከፈቱ፣ ጆሮቻችን እንዲከፈቱ እንድንሰማ፣ ሰምተን ደግሞ ለመለወጥ፣ ሰምተን ደግሞ ጌታ ሆይ አንተ መሆን ለማወቅ፣ ወደ አንተ መሆን ለመጠጋት እንዲሆንልን በክርስቶስ ኢየሱስ ስም ጸልያለሁ። ጌታ ሆይ ጊዜውን ተረከብ፣ አንደበቴን ቀባ። ጌታ ሆይ ሁሉ ላንተ ክብር፣ በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። አንድ ቀን ስራ ለመስራት የተዘጋጀሁኝ ቀን ረፋድ ላይ ነው። ውስጤ ደግሞ እግዚአብሔርን ቃል ለማንበብ በጣም የተጠማ፣ በራሴ ሰዓት ስለሆነ የምሰራው የስራውን ነገር ወደ ጎን አረኩኝና የእግዚአብሔርን ቃል ለማንበብ ቁጭ አልኩኝና ያን ቀን ነበር ይሄንን ቃል ሳነብ ማቀው ቃል ነው። ሁላችሁ የምታውቁት የሰማርያቱ ሴት ታሪክ ያለበት ይሄንን ቃል ማንበብ ስጀምር ቁጥር 10 ላይ ስደርስ ኢየሱስ መልሶ የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወቱን ውሃ ይሰጥሽ ነበር አላት የሚለው ቃል እሱ ጋር ስደርስ ማን መሆኔን ብታውቂ አለኝ። በቃ በዚህ ሰዓት ከስራ ጋር ወዳድሬ ነበር እግዚአብሔር ፊት መሆንን፣ እግዚአብሔርን ነገር መርጬ ቁጭ ብዬ ቃሉ ማንበብ የጀመርኩትና ማን መሆኔን ብታውቂ፣ በቃ ከምንም ጋር አታወዳድረኝም ነበር፣ ከስራም ጋር ሆነ ከምንም ጋር በቃ ማን መሆኔን ብታውቂ ያለኝ አለ እግዚአብሔር መንፈስ በውስጤ። ይቺ ሴት ጠዋት ጠጥታ ከትንሽ ሰዓት በኋላ የሚጠማትን ውሃ ያን ውሃ ለመቅዳት ነበር እዛ ቦታ ሄደችው። እዛ ቦታ ግን የዘላለም ሕይወት ውሃ ሰጪ ተገናኛት፣ የዘላለምን ምንጭ አፍላቂው በዛ ቦታ ተገናኛት። ማን መሆኑን ብናውቅ እኛ ነበርን ለማኞች፣ እኛ ነበርን እሱ መራብ መጠማታችን የሚበዛው። ማን መሆኑን ብናውቅ ይህንን አምላክ። ኢየሱስ ግን ግድ አለው ይላል። በቃ ቁጥር 4 ላይ በሰማርያ ሊያልፍ ግድ አለው። በሰማርያ ሊያልፍ ግድ ሆነበት።
ወደ ሲካር መጣ እቺ ሴት ሊገናኝ። ግን ቃሉ እንደሚነግረን ደግሞ አይሁድና ሳምራውያን አይተባበሩም ነበርና ይለናል ቁጥር 9 ላይ። እሷም ያ ጥያቄ ነው ያንን ጥያቄ ያስጠየቃት። አይሁዳውያኖች በሰማሪያ እንዳያልፉ በከተማዋ ዙሪያ ነው የሚሄዱት ይባላል። ምክንያቱም ሰማሪያኖች ንጹህ አይሁዳውያኖች ስላልሆኑ አይሁዳውያኖች ይንቋቸው ነበር፣ አይፈልጓቸውም ነበር፣ ከነሱ ጋር አይተባበሩም ነበር ይለናል እግዚአብሔር ቃል። እና እነሱ እንኳን በጠጡበት ዕቃ አይጠጡም ነበር። አይሁዳውያኖች የማይፈለጉ ነበሩ፣ በአይሁዳውያን ዘንድ የተናቁ ነበሩ። ኢየሱስ ግን ይችን አንድ ሴት ደግሞ ታሪካውን ስንመለከት ኃጢአተኛ ሴት ሊገናኛት ግድ ሆነበት። ወደ እሷ መንገድ መጣ። እንዴት አለችው? እሷ ከእኔ መጠን ትለምናለህ? እኔ ሳምራዊ፣ እንደኛ ደግሞ ሴት። ኢየሱስ ግን መልሶ ይላል የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ የእግዚአብሔር ስጦታ ጸጋን ነው የሚለው። ጸጋ ሊሰጥሽ በፊትሽ የቆመውን ጸጋ ሰጪውን አምላክ ራሱ ጸጋ ሆኖ የተገለጠውን የእግዚአብሔርን ስጦታ ይዞ በፊትሽ የቆመውን ውሃ ጠጭኝ የሚልሽ ከአንቺ ኒድ እንዳለ ሆኖ የቀረበውን ብታውቂ ማን መሆኑን አንቺ ትለምኚው ነበር። ማን መሆኑን ብናውቅ ከስራ ጋር አናወዳድረውም፣ ከልጅ ጋር አናወዳድረውም፣ ከምንም ጋር የማይወዳደር አምላክ ወደኛም መንገድ እንደዛ መጣ አንድ ቀን። እሱ እንዴት እንደተገናኘን ብናስብ፣ ኃጢአተኞቹን ከምን ውስጥ እንዳወጣን ብናስተውል፣ ግድ ብሎት በቃ ክብሩን ትቶ የወረደ አምላክ የእግዚአብሔር ልጅ ኢየሱስ አዳኙ ከአብ ጋር ያስታረቀን መካከለኛው ማን መሆኑን ብናውቅ የሁል ጊዜ ምርጫችን እሱና እሱ ይሆን ነበረ። አይሁዳዊ ያለችዋ ሴት አሁን ደግሞ ጌታ ሆይ መቅጃ የለህም፣ ጉድጓዱ ጥልቅ ነው፣ እንግዲህ የህይወት ውሃ ከወዴት ታገኛለህ እያለች ትጠይቀው ጀመረ። በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ጌታ አለችው። መጀመሪያ አይሁዳዊ ነበር ያለችው፣ አሁን ጌታ ግን ስቲል ከያዕቆብ ጋር ታወዳድረዋለች። ራሱም ልጆቹም ከብቱም ከዚህ ጠጥተዋል እያለች ትለዋለች። ኢየሱስ ግን መልሶ ይላል ቁጥር 13 ላይ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሃሌሉያ! የዘላለምን ጥማት ሊቆርጥ በሰው ውስጥ ባዶ የሆነ ቮይድ የሆነ ቦታ አለ። ያንን ሊሞላ የመጣ እሷ እንዳልኳችሁ ዛሬ እሷ ሄዳ ቀጥታ ጠጥታ ከጥቂት ሰዓታት በኋላ የሚጠማትን ውሃ ለመቅዳት ነው እዛ ቦታ ሄደችው። እዚህ ግን እሱ ሊሰጣት የቆመው የዘላለምን ሕይወት፣ እኔ የምሰጠው ውሃ በእርሱ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ እሱ ምንጭን ሊያፈልቅላት ነው። በቃ ምንጭ ምንድን ነው? የማያቆም ነገር ነው እኮ ምንጭ። በቃ ሲመነጭ ምንጭ የማያቆም ውሃ ነው። ጌታ ሊሰጠን የመጣው ነገር፣ ጌታ የሚሰጠን ነገር፣ የመዳን ነገር፣ ዘላለማዊ ነገር በጓዳችን መጥቶ የሰጠን ነገር በሁኔታችን ላይ ሲመጣ፣ በመንገዳችን ላይ ሲመጣ ከምንም ጋር የማይወዳደር የላቀ ነገር፣ እጅግ የላቀ ነገር። እሷ ተራ ነገር ነው ልትቀዳ ሄደችው፣ ተራ ውሃ። በቃ ዛሬ ጠጥቶ በኋላ የሚያጠማ ውሃ። እሱ ሊሰጠን የመጣው ቃላት የማይገልጸው የዘላለም ሕይወት መንፈሱ ቅዱስ መንፈሱን ሊሰጣት ነው የመጣው፣ ሊሰጠን ነው ለኛ የመጣው መዳንን፣ ከምንም ምርጫ ጋር የማይገባ ጌታ ኢየሱስ ዛሬም ይመጣል፣ ለብቸኞች ይመጣል። ብቻዋን ነበረች ሴት። ቁጥር 6 ላይ እንደሚነግረን ሰዓቱን ስፔሲፊካሊ ይናገራል። 6 ሰዓት አልነበር ይላል። 6 ሰዓት ደግሞ ውሃ የሚቀዳበት ጊዜ አልነበረም። በዛ ከልቸር በእነሱ ባህል 12 ሰዓት ላይ ሲመሽ ማለት ነው፣ ወደ ምሽት ሰዓት ነው አንድ ላይ ሆኖ ሴቶች ሄደው ውሃ የሚቀዱት። እሷ ግን ብቻዋን ነበር። ወደ ታች እናየዋለን። በኃጢአት ውስጥ የነበረች ሴት፣ ብቸኛ ሴት። እርሱ ግን ወደ ኃጢአተኛዋ ወደ ሴቲቷ ወደ ሰማርያቱ ሴት ስሟ ወዳልተገለጠው መጣ። እንቆቅልሽ ሊፈታ ይመጣል ጌታ። የዘመናት ጥያቄ ሊመልስ ይመጣል። በኀፍረት ውስጥ ያሉትን ኃጢአተኞችን ነፃ ሊያወጣ ይመጣል። ለዚህ ሴት መጣላት።
ለእኛም መጣልን። ለብቸኞች ይመጣል። ግድ ይለዋል ጌታ። ታሪክን ሊለውጥ ይመጣል ጌታ። ስሙ የተባረከ ይሁን። ማን መሆኔን ብታውቂ፣ ማን መሆኑን ብናውቅ፣ ይህን ጌታ ከመፈለግ እሱን ከመራብ እሱን ከመጠማት ወደ ኋላ አንልም። መንፈሱ ይርዳን። የእግዚአብሔር መንፈሱ እርዳን። ረሃብ ጥማታችን ጌታና ጌታ ብቻ እንዲሆን እርዳን። እግዚአብሔር መንፈስ ሆይ እርሱ ነፃ አውጥቶ ነፃ አውጪ ሊያደርገን ይመጣል። ያ ነው በዚህ ሴት ህይወት የሆነው። ወደ ታች ታሪኳን ስንመለከት ይህን ውሃ ልትቀዳበት የመጣችውን እንስራዋን ጥላ እንደሄደች ይነግረናል። ወረድ ብሎ ጌታ ኢየሱስ ራሱን ሲገልጽላት ማንነቱን ስታውቅ እንስራዋን ጥላ ይላል። በቃ የሚያስጥል ነው ጌታ። እውነተኛ መገናኘት ሲገናኘን የማንጥልለት ነገር የለም። ለሱ ሲገባን ማን መሆኑን ስናውቅ፣ ሃሌሉያ። ኢየሱስ ይዞ የመጣው ህይወት የተትረፈረፈ ህይወት ዮሐንስ 10 ላይ እንደሚነግረን ዮሐንስ 10:10 ላይ ሌባው ሊሰርቅና ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ይላል ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መልካም እረኛ እኔ ነኝ ያለ ይቀጥላል። ህይወት ሊያበዛልን የመጣ ህይወት ሊያተርፍልን የመጣ ህይወት ሰጪ አምላክ በፊቱ አቆሞ ነበረ። የእርሱ ህይወት እርሱ የሚሰጠው ህይወት በእርሱ ውስጥ በዛ ሰው ውስጥ ለዘላለም ህይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ያኔ ነው ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። 15 ላይ የሚያወራው መንፈሱን ነበር። መንፈሱን ነው ሊሰጣት የመጣው። የመዳንን ነው የዘላለም ህይወት ነው ሊሰጣት የመጣው። በምዕራፍ 7:37 ላይም ዮሐንስ ሲነግረን ከበዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ሃሌሉያ ኢየሱስ እና ይህን ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረን። ኢየሱስ ገና ስላልከበረ መንፈስ ግን አልወረደም ነበርና ይለናል። ኢየሱስን ያስጮኸው ይህንን በቃ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ያለ የጮኸውን ያንን ነው። ለዛ ሴት መንፈሱን ነበር ሊሰጣት ይቆመ የነበረው በፊቷ። ያን ጌታ ሆይ ያለችው በቃ ገባት። አንድ ተራ አይሁዳዊ ሰው ፊቷ እንዳልቆመ ገባት። እንዳልጠማለች ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኛለች። ዴስፕሬት የሆነ ሴት ነበረች። ጌታ ራሱ ሊገልጽልን ይፈልጋል። ለዳነው ከወቅነው በላይ